ስሜ አብዱረዛቅ ኢስሐቅ ይባላል። ከደባል ቴክኖሎጂስ ነው የመጣሁት። ፕሮዳክታችን ዶክተር አዝመራው ይባላል። ፕሮዳክታችን ዶክተር አዝመራው በዋነኝነት ሶልቭ የሚያደርገው በአግሪካልቸራል ፕሮዳክሽን ላይ የሚከሰቱ የበሽታ አይነቶችን ዲቴክት በማድረግ ለነዛ ነገሮች ሶሉሽን ሪኮመንድ የሚያደርግ ኤአይ ፕላትፎርም ነው። በሁለቱም መልኩ አለ። በአፕ መልኩም አለ፣ በዌብሳይትም አለ። አዲሽናል ደግሞ ቴሌግራም ቦትም አለ። ዩዘር እንደ ዩዘር ኤክስፒሪየንስ ለሱ የተሻለ የሚሆነውን መጠቀም ይችላል። ለምሳሌ ፊልድ ላይ ሲሆን ኢትስ ቤተር ቱ ዩዝ አፕ። ፊልድ ላይ ከሆነ ኦፊስ ላይ ቁጭ ብሎ ሪሰርች የሚሰሩ አይነት ሰዎች ከሆኑ ዌብ ፕላትፎርም መጠቀም ይችላሉ። ከዛ ውጪ ማርኬት ፕሌስ ኢንቴግሬሽኑን ደግሞ የሚሰሩ ሰዎች ከሆኑ በቴሌግራም ማርኬት ፕሌሱን መገበያየት ይችላሉ ማለት ነው። በጣም ጥሩ የሚሆነው የሰራነው ሞዴል ከስተም ሞዴል ስለሆነ በራሳችን ዴቨሎፕ የተደረገ ስላልሆነ ወይም ደግሞ የሆነ ቼክ የሚያደርገው ከውጭ ሀገር ሪኩዌስት የሚያደርገው ኦንላይን ምንም አይነት ኤፒአይ ስለማይኖር በራሳችን ከስተም ዴቨሎፕ የሆነ ስለሆነ ኦፍላይንም መስራት የሚችል አፕ ነው። ወደዚህ ነገር እንድንገባ ያደረገን በቅርብ የምናውቀው የምንኖርበት ማህበረሰብ ውስጥ የነበረ ክስተት አለ። እሱ ምንድነው? በፕሮዳክሽን ታይም ላይ ገበሬዎች ከግማሽ በላይ የሚሆኑ የምርት አማውንታቸውን በክሮፕ ዲዚዝ ምክንያት ሉዝ ያደርጋሉ። ስለዚህ ያን ነገር ለመቀነስ ያሉት ሶሉሽኖች ለኛ ሀገር የተሻለ አማራጭ ሆኖ ስላላገኘናቸው ለኛ ሀገር ፊት የሚያደርግ ኤአይ ሞዴል ቢልድ በማድረግ ዶክተር አዝመራው የተባለው ፕላትፎርም ዴቨሎፕ ለማድረግ ችለናል። ወደ ዶክተር አዝመራው ፕሮዳክቱን ዴቨሎፕ ለማድረግ ወይም ደግሞ ይህን ሶሉሽን ይዘን ለመምጣት ሞቲቬት አድርገን የመጀመሪያው ነገር የትምህርት ባክግራውንዳችን ኮምፒውተር ሳይንስ ግራጁዌቶች ስፔሻሊ ደግሞ መሀላችን ውስጥ ኤአይ ግራጁዌቶች አለን። ኤአይ ባለሙያ እንደመሆናችን መጠን በአርቲፊሻል ኢንቴሊጀንስ ኢትዮጵያ ውስጥ ሶልቭ መደረግ የሚችል ትልቅ ፕሮብሌም ከአግሪካልቸራል ጋር የሚያያዝ ስለሆነ በእሱ አማካኝነት ሶልቭ ለማድረግ ይችላል። ሶሉሽናችን የሚሰራው ኢትስ ሞባይል አፕ እንደ ዌብ ፕላትፎርም ነው። ሞባይል አፕሊኬሽኑ ምንድነው? ፋርመሮች ወይም ደግሞ ፋርመር ሰፖርት የሚያደርጉ አግሪካልቸራል ኤክስፐርቶች ኦር ኤኒዋን ሁ ኢዝ ኢንትረስትድ ኢን አወር አፕ ወይም ደግሞ እኛም ፕላትፎርም ኢንትረስትድ የሆነ ሰው ፕላትፎርሙ ሲጠቀም የመጀመሪያው ነገር ስፔሻሊ በዋናነት ዲዚዝ አይዴንቲፊኬሽን እና ሪኮመንዴሽን ላይ ስለሆነ የምንሰራው ኢትስ ሲምፕል 2-3 ክሊክ ብቻ ያለው ጀስት ኢሜጅ ዲዚዝ የሆነ ኢሜጅን ካፕቸር በማድረግ የእሱን ዲዚዝ አይዴንቲፋይ ማድረግ። ሁለተኛ ነገር ደግሞ በዛ ዲዚዝ አይዴንቲፋይ በተደረገው መሰረት ለዛ ስፔሲፊክ ኤሪያ ላይ ወይም ደግሞ አሁን ለምሳሌ ጀስት ሳምዌር ኢን ኢትዮጵያ የሆነ ሎኬሽን ላይ ያ ሰውዬ አፑን ይዞ ዲዚዝ አይዴንቲፋይ ለማድረግ እየሞከረ ከሆነ ኢሜጁን ቴክ ያደርጋል፣ ኢሜጁን ፒክቸር ቴክ ያደርጋል በስልክ። ሁለተኛው ነገር ደግሞ የዛ አካባቢ ከፍታ፣ የአየር ሁኔታዎች፣ የዝናብ ሁኔታ፣ ወበቅ፣ ሙቀታማነት እና የሚሉትን ነገሮች ኮንሲደር አድርጎ ዘ ሞዴል ዊል አይዴንቲፋይ ዘ ዲዚዝ በሽታውን አይዴንቲፋይ ያደርጋል። ናት ኦንሊ ዛት ዲዚዙን አይዴንቲፋይ ከተደረገ በኋላ ደግሞ ያን ዲዚዝ ኪዩር ለማድረግ ሪኮመንድድ የሚሆኑ ሶሉሽኖችን እዛው ሪኮመንድ ያደርጋል ማለት ነው። ዘ ኔክስት ቢግ ፓርት የሚሆነው ምንድነው? ይሄ ነገር በደንብ እያደገ የሚሄድ ከሆነና አሁን ላይ ዳታዎቻችንን በደንብ ኮሌክት እያደረግን ብዙ ኤሪያዎች ላይ ሪች ማድረግ የምንችል ከሆነ ዘ ኔክስት ዊል ቢ ይሄ ቀድመን ሪስክ ፕሪዲክሽን የምንሰራው እዛ አካባቢ ዲዚዝ ሀፕን ሊያደርግበት የሚችል ሴናሪዮ ካለ ያንን ዲዚዝ ሀፕን የሚያደርግበት ሴናሪዮ ዲዚዙ ሀፕን ሲያደርግ ሳይሆን ዲዚዙ ሀፕን ከማድረጉ በፊት ሪስክ አናላይሲስ ሰርቶ ይሄ ነገር ሀፕን ሊያደርግ ይችላል በዚህ ኤሪያ ላይ ብሎ ሪኮመንድ ማድረግ እንችል ነው የምናደርገው። ስኬላቢሊቲ ሪኮመንድ ከተደረገለት በኋላ ሰውየው ሪኮመንድ የተደረገውን መድኃኒት ወይም ደግሞ ሶሉሽን መጠቀም ይችላል። ግን ብዙ ጊዜ ደግሞ እዛ ጋር ጋፕ አለ። አሁን መድኃኒቶች ሪኮመንድ ቢደረጉም የት እንዳሉ ሁሉ አይታወቁም፣ አስቸጋሪ ነው። እዛው ጋር ምንድነው የጨመርበት ማርኬት ፕሌስ ኖሮት ያን ነገር እዚህ ቦታ ላይ ማግኘት ይችላል ይህ መድኃኒት የሚል ነገር ሪኮመንዴሽን ከአግሮ ዲለሮች ላይ ወይም ደግሞ ይሄን መድኃኒት የሚያቀርቡ አግሪካልቸራል ኬሚካሎችን ፕሮቫይድ ከሚያደርጉ ድርጅቶች ደግሞ እንደ ማርኬት ፕሌስ ኢንቴግሬሽን አብረን መስራት የምንችልበት ፕላትፎርም ነው የሚሆነው ማለት ነው። ኖት ኦንሊ ዛት ይሄን ነገር ካደረጉ ሶሉሽናቸው ፕሮዳክታቸው በደንብ ሂዶ ፕሮዳክሽን ተመርቶ ወደ ገበያ ማቅረብ ሲፈልጉም ደግሞ ሌላ ቦታ ሳይሄዱ እዛው ፕላትፎርም ላይ አሁንም ይሄን ያክል አማውንት ኦፍ ይሄን ያክል ፕሮዳክሽን የሆነ አይነት አትክልት ፍራፍሬ ያለኝ እንደዚህ መቅረብ ፈልጋለሁ ብሎ እንደ ማርኬት ፕሌስ እዛው ፕላትፎርሙ ላይ ያላቸውን ነገር ሼር ማድረግ የሚችሉበት ሻጭና ገዢዎች የሚገበያዩበትን ማድረግ መቀጠል እንፈልጋለን። ኦል በዚህ ውስጥ ደግሞ አሁንም የምንሰበስባቸው ዳታዎች አሉ፣ የምናገኛቸው የተለያዩ ሪሶርሶች አሉ። የሰበሰብናቸውን ቴይለርድ የሆኑ ዳታ ሴቶች ኢትዮጵያ ላይ ሞር ፎከስ አድርገን አሁን እየሰራን ነው። ኢን ኢትዮጵያን ኮንቴክስት ያገኘናቸውን ዳታዎች ምንድነው የምናደርገው የሚሆነው ሬዲ አድርገን በተለያዩ አግሪካልቸራል ኢንስቲትዩሽኖች ውስጥ
ሪሰርች ሴንተሮች ውስጥ ዩኒቨርሲቲ ውስጥ ያሉ እነዚህን ዳታዎች ተጠቅመው ሪሰርች ለሚሰሩ ሰዎች ዳታ ፕሮቫይድ እናደርጋለን። ወይም ደግሞ የተስተካከለ ለነሱ ሪሰርች ጠቃሚ ሊሆኑ የሚችሉ ዳታዎችንም በዚህ ፕላትፎርም ፕሮቫይድ ማድረግ እንችላለን ማለት ነው። ኦል ኦቨር ሲስተሙ ወይም ደግሞ ፕላትፎርማችን ይሄን የሚሰራው ለእኛ ፕሮዳክት በዋናነት አይዲያል ከስተመሮቻችን ማስ ፕሮዳክሽን የሚሰሩ ኮመርሻል ፋርመሮች ናቸው በዋነኝነት። ከዛ በተጨማሪ ኤንጂኦዎች፣ አግሪካልቸር ላይ የሚሰሩ ሪሰርች ኢንስቲትዩሽኖች፣ በተለይም የአግሪካልቸራል ዳታ ሊሚቴሽን ያለባቸውና የተለያዩ ሶሉሽኖችን ዴቨሎፕ ማድረግ የሚችሉ ካምፓኒዎች፣ እንዲሁም አግሮ ዲለሮች፣ በተለያየ የግብርና ዘርፍ ውስጥ ኬሚካል የሚያቀርቡ ማዳበሪያ የሚያቀርቡ ሰዎች የእኛ ፕላትፎርም ውስጥ መካተት የሚችሉት ከስተመሮቻችን ናቸው። የእኛም ፕሮዳክት ከሌላው ልዩ የሚያደርገው የመጀመሪያው ነገር ራሳችን ዴቨሎፕ ያደረግነው ከስተም ኤአይ ሞዴል ነው። ያ ማለት ለኢትዮጵያ አየር ንብረትና ኤንቫይሮንመንት ቴለርድ የሆነ ኤአይ ሞዴል ነው የሰራ ነው ማለት ነው። ሁሉም ዳታዎች ኮሌክት ተደርገው ከአካባቢያችን ያሉ ፎቶዎች እንዲሁም ደግሞ ፎቶ ላይ ብቻ ዲፔንድ ሳይሆን በሽታዎችን አይዴንቲፋይ የሚያደርገው ሶሉሽናችን አዲሽናሊ ኤንቫይሮንመንታል ፋክተሮችን ለምሳሌ የአየር ንብረት ከፍታውን፣ ቴምፕሬቸሩን፣ ሂዩሚዲቲ እንዲሁም ደግሞ ፕሪሲፒቴሽን የመሳሰሉትን ሌሎች ኤንቫይሮንመንታል ፋክተሮች ደምሮ ከኢሜጁ ጋር አናላይዝ አድርጎ መልቲ ሞዳል የሚባል የኤአይ ሶሉሽን ነው ፕሮቫይድ ያደርግ ነው። ይሄ ፕሮዳክቱ ልዩ ያደርገዋል። ከዚህ በተጨማሪ በዚህ ዘርፍ ብዙ ፕሮዳክቶች ይሰራሉ በተለያየ ጊዜ። ነገር ግን አብዛኞቹ የመጀመሪያው ነገር ለእኛ ሀገር ኮንቴክስት ቴለርድ አይደሉም። ሁለተኛው ነገር ደግሞ እንደኛ እንዳልናቸው መልቲ ሞዳል ሶሉሽን አይደሉም። ወይዘር ኢሜጅ ላይ ብቻ ዲፔንድ የሚሆኑ ናቸው፣ ካልሆነ ደግሞ ኢንቫይሮንመንታል ሶሉሽኖችን ኮንሲደር የማያደርጉ ናቸው። ኢንቫይሮንመንታል ኮንዲሽኖችን ኮንሲደር አለማድረግ ሚስ የሚያደርገን አይነት ፓራሜትሮች ስላሉ በሽታውን በትክክል ጀነራላይዝ ለማድረግ አይጠቅምም። ስለዚህ በሽታውን በትክክል ጀነራላይዝ ለማድረግ ከኢሜጁ ባሻገር አዲሽናል ኢንቫይሮንመንታል ፋክተሮችን ኤአይ ሞዴላችን ውስጥ ጨምረን ለኢትዮጵያ ኮንቴክስት በሚሆን መልኩ አዘጋጅተናል። ይሄ እኛም ፕሮዳክት ልዩ ያደርገዋል። ይህንን ችግር በተከሰቱበት የተለያዩ አካባቢዎች ለዳታ ኮሌክሽን በዞርንበት ጊዜ ላይ ገበሬዎች ኦን ሃንድ ተጠቅመውት ኤርሊ ዲቴክሽን፣ ያ ማለት በሽታው በጣም ሳይንሰራፋ የበሽታውን ምንነት ከምንጩ ለማወቅ ረድቷቸዋል። ምክንያቱም ብዙ ጊዜ በባለሙያዎች ታግዘው የሚለዩት በሽታው በጣም ከጎላና በሽታው በጣም ከተንሰራፋ በኋላ ነው። ነገር ግን በዚህኛው ሞዴል ጥርጣሬዎች ካሉና ቀድሞ ፕሪዲክት መደረግ የሚችሉ ነገሮች ስላሉ ለገበሬዎች ቀድሞ ያን ነገር አንደርስታንድ እንዲያደርጉት፣ እንዲሁም ደግሞ በሽታው ከተከሰተ በኋላ አግሮ ዲለሮች የኛን ፕሮዳክቶች ይጠቀሙታል። ኬሚካል ለመሸጥ ብዙ ጊዜ ገበሬዎች ማሳይ እንዲሆነብኝ ብለው ነው የሚጠይቁት። ነገር ግን የኛን ፕሮዳክት ከተጠቀመ አግሮ ዲለሩ እንደዚህ ሆነብኝ ብቻ ሳይሆን ፎቶ ይዘው የሚመጡ ፎቶን አስገብቶ የዲዚዙን አይነት አይዴንቲፋይ ማድረግ እንዲሁም ደግሞ ለዛ ቴለርድ የሆነውን ሶሉሽን አብሮ ሪኮመንድ ያደርግላቸዋል። ይሄ እንደ ሰክሰስ ስቶሪ የምናየው ነው። ጂአርቪ በእኛ ፓዝ ውስጥ ትልቅ የሚባል ተጽዕኖ አምጥቷል። የመጀመሪያው ፋይናንሻሊ በጣም ስቴብል እንድንሆን አድርጎናል። ምክንያቱም ሁሉንም ነገሮች ለማድረግ የመጀመሪያ ማነቆ የሚሆንብን ፋይናንሻል ነበረ። ፋይናንሻል ነገሮች በተወሰነ መልኩ ሶልቭ አድርገውልን አሁን ላለንበት ነገር ደርሰናል። ኔክስት ዋን ግን ብዙ ጊዜ ቴክኒካል ሰዎች ስንሆን ወይዘር ዴቨሎፐር ወይም ደግሞ ኤአይ ኤክስፐርት ስትሆን ፎከስ የምናደርገው ጀስት ቴክኒካል ነገር ላይ ነበረ። አሁን ያለንበት የጂአርቪ አክሰለሬተር ግን ነገሮችን ከማርኬትም ከቢዝነስም ሳይድ እንዲሁም ኦፕሬሽናል፣ ሌጋል ሁሉንም አስፔክቶች ኮንሲደር አድርገን ፕሮዳክቱን የተሻለ ለማድረግ ረድቶናል። ፕሮዳክታችንን በአዲስ መልኩ አሁን ኤአይ ሞዴላችንን ሪፋይን አድርገናል። አዳዲስ ዳታ ሴቶችን ኮሌክት እያደረግን ነው። ፕላስ ፕሮዳክቱንም ቴክኒካል ኮንሲደር ተደርጎ የተሰጡንን ኮመንቶች ወስደን እንደገና ዴቨሎፕመንቱን ሪፋይን እየተደረገ ነው። አፍተር ኦል የእኛ ፕሮዳክት አግሪካልቸራል ፕሮዳክት እንደመሆኑ መጠን ሊሞከር የሚችለው ሲዝናል ወቅቶች ላይ ነው። ሲዝናል ማለት ምርት በሚኖርበት ወይም በሽታ በሚከሰትበት ታይም ላይ ማለት ነው። ስለዚህ ኔክስት ሲዝን ወይም ደግሞ ኔክስት ሲዝናል ወቅት የሚባለው ከዚህ ክረምት በኋላ ወይም ደግሞ ይሄኛው ክረምት የፕሮዳክሽን ታይም ላይ የመጀመሪያ ኤምቪፒ ፕሮዳክታችንን ለገበሬዎች አውርደን ማርኬት ላይ የሚሞክርበት ጊዜ ነው የሚሆነው ማለት ነው። አክሰለሬተር ፕሮግራሙ በመጀመሪያ የጠቀመን ቴክኒካሊ ፕሮዳክታችንን በጣም ሻርፕ እንዲሆን አድርጎልናል። በነበረ የቴክኒካል ሜንተርሺፕ ጊዜ ላይ ፕሮዳክታችን እኛ ካሰብነው ወይ በተጨማሪ በዚህ ቢስተካከል፣ ይሄ ቢጨመርበት፣ ይሄ ቢቀነስ የሚሉ ነገሮችን ኮንሲደር ተደርገው የተሻለ ፕሮዳክት ኦን ሃንድ እንዲኖረን አድርጓል። ሁለተኛው ነገር ጀስት ፕሮዳክቱ ከፕሮዳክትነት ባሻገር ኮመርሻሊ ለእኛ የተወሰነ ሬቪኒዎችን ጀነሬት ማድረግ የምንችልባቸውን የተለያዩ አዳዲስ ቢዝነስ ሞዴሎችን እንድናካትትበትና በዛው ፕሮዳክቱም የተወሰኑ ለውጦች እንዲኖሩት አድርገናል። ምክንያቱም ሬቪኒው ጀነሬት ለማድረግ ሲታሰብ ከነበሩን የቢዝነስ ሞዴሎች ዞሩ ስለምን ፕሮዳክቱም ላይ አንዳንድ ለውጦች እንድናደርግ ረድቶናል። ሌላው ኦፕሬሽናሊ ስንሰራበት የነበረውን አካሄድ አሁን ጂአርቪ አክሰለሬተር ከገባን በኋላ ሌላ አዲሽናል ቲም ሜምበሮችን ጨምረን ኦንቦርድ አድርገን አዲሽናል ቲም ሜምበሮች በዛ መሰረት በአዲስ ቲም ነው ኦርጋናይዝድ ሙቭ እያደረግን ያለ ነው። ለዛም
ዊዝን ሾርት ፔሪድ ኦፍ ታይም የመጀመሪያ አሁን ያልኩሽ ኤምቪፒያችንን ማርኬት ለማድረግ ረድቶናል። ስፔሲፊካሊ በጣም ረድቶናል ብዬ የማስበው መጀመሪያ ፕሮዳክቱን ይዘን ስንወጣ ከሬቪኒው ጀነሬት ከማድረግ ወይም ደግሞ በዚህኛው ሳይድ ኢምፓክት ከመፍጠር አኳያ ጉድለቶች ነበሩበት። አሁን ግን ደወይ ይሄ ነገር ሄዶ ኢምፓክት መፍጠር የሚችልበትና ለእኛም ፋይናንሻል ሬቪኒው ጀነሬት የምናደርግበትን ወይ አክሰለሬተር ውስጥ ያገኘ ነው። መጀመሪያ እኛ ያሰብንበት ወይ ሬቪኒው ጀነሬት በማድረግ በልኩ ደካማ ነው። ጀስት ሶሉሽንነቱ እንጂ ለእኛ የሚያመጣው ኢንካም ወይም ደግሞ ለእኛ ሰርተንበት ፕላትፎርሙ ለእኛ የሚያመጣው ሬቪኒው እኛ እንዳሰብነው ጥሩ አልነበረም። ነገር ግን አክሰለሬተሩ ላይ ዲስከስ ስናደርግ ከሜንተሮቻችን የተሰጡንን ሰጀሽን እና ኮሜንቶች ወስደን ሞር ስኬል አድርገ ነው በተለያዩ ዘርፎች ኖት ኦንሊ ዋን ዳይሬክሽን አንድ ፕላትፎርም ሆኖ ሌሎች አማራጮችን ተጠቅመን አዳዲስ የሬቪኒው ጀነሬት የምናደርግባቸው ወዮችን አካተንበታል። ስፔሲፊካሊ ይህን ጠቅመናል፣ ብዙ ጠቅመናል። ግን ባላሰብነው ወይ በጣም የጠቀመን ነገር የእኛም ፕሮዳክት የሚያውቀው በጣም ብዙ ኦዲየንስ ነው የሆነው። ከዛ በኋላ ዶክተር አዝመራውን ወይም ደግሞ የኛን ፕሮዳክት የሚያውቀው በጣም ብዙ ኦዲየንስ ነው። ፈርስት ታይም ጃርቪ ፋይናል ሴሬሞኒ ላይ ከነበሩ ሰዎች አንስቶ ከዛ በኋላ የተለያዩ ሶሻል ሚዲያዎች ላይ እኛን ያዩን፣ ከዛ በኋላ የነበሩ ፒቾችን ያዩ ብዙ ሰዎች ኢቭን የኛ ፕሮዳክት እየሰራንበት መሆኑን የማያውቁት በሙሉ አሁን ያ ፕሮዳክት ላይ እየሰራ መሆናችንን እና ኔክስት ምን እንደሚሆን በጉጉት የሚጠብቁ አይነት ሁሉ ትልቅ ኦዲየንስ እንድናገኝ አድርጎናል። ስፔሲፊካሊ አሁን ለነበርንበት እዚህ ጋር ለደረስንበት እንትን ጃርቪ ከመጀመሪያው ጀምሮ እስካሁን ስንሄድበት የነበረው እንዲሁም ደግሞ መሀል ላይ የነበሩ የፋይናንሻል ሰፖርቶቹ ረድቶናል። ዊዛውት ኢት ሙቭ ማድረግ ከባድ ነበር። ኢቭን ዛው ሀሳቡ አይዲያዎቹ ምናምን ያሉ ነገሮች ቢኖሩም መሬት አውርደን ሰዎችን ሂውማን ሪሶርስ ጨምረን የተለያዩ አይነት ስፔሻላይዜሽን ላይ ያሉ ልጆችን ኦንቦርድ አድርገን መቀጠል የቻልነው በዛ ነው። በዋነኝነት አሁን ያለው ለውጥ ምንድን ነው? መጀመሪያ ላይ ፎከስ አድርገን ስንሰራ የነበረው ወይም ደግሞ ከጂአርቪ በፊት ጀስት ዲዚዝ አይዴንቲፊኬሽን ከዛ ሶሉሽን ሪኮሜንዴሽን አይነት ነገር ላይ ነው። አሁን ግን ወደ ምን አይነት ነው ኔቸር ወይም ደግሞ ፕሮዳክታችን የመጣው ላይክ ዋን ስቶፕ አግሪካልቸራል ፕላትፎርም ነው። ዋን ስቶፕ አግሪካልቸራል ፕላትፎርም ሲሆን ደግሞ we have ዲዚዝ አይዴንቲፊኬሽን እና ሪኮሜንዴሽኖች አሉ። በዚህ በኩል ሜዲኬሽን ወይም ደግሞ የድሮን ሰርቪሶች ፕሮቫይድ ተደርገው አብረው መድኃኒት ርጭት ምናምን የሚሉ ኮንሰፕቶች አሉ። በዚህኛው በኩል ስንመጣ ማርኬት ፕሌሶች አሉ። ማርኬት ፕሌስ ኢንተግሬሽኑ የሚሆነው ምንድን ነው? አግሪካልቸራል እንትኖች ያላቸውን ፕሮዳክቶች ወደ ማርኬት አውጥቶ መሸጥ የሚችሉበት አይነት ፕላትፎርም ነው የሚሆነው። በዚህኛው በኩል ደግሞ ስንሄድ ዳታ ሞኔታይዜሽን ወይም ደግሞ ኢትዮጵያ ላይ ለኢትዮጵያ ኮንቴክስት ወይም ደግሞ አግሪካልቸር ላይ የሚሰሩ ሪሰርቸሮች በጣም ጥሩ የሆነ ዳታ ሴት ቢውልድ እያደረግን ነው። ያንን ዳታ ሴት ቢውልድ በማድረጉ በኩል በአራቱም ዘርፎች ውስጥ ትልልቅ ወይም ደግሞ ብዙ ሰፊ የስራ እድሎች ይኖራሉ። እነዚህን የስራ እድሎች ደግሞ ወጣቶችን ኦንቦርድ በማድረግ በዛ መልኩ ነው መቀጠል የምንፈልገው። ፎር ዘ ኔክስት ፈንድስ ዊ አር ፕላኒንግ ላይክ ዘ ማርኬት ዋን እንዳልነው ያለንን ፕሮዳክት አሁን ሪፋይን አድርገናል። ጥሩ ነገሮች ይዘናል። ፊት ለፊታችን ላይ አንድ ሲዝን አለ ፕሮዳክሽን አግሪካልቸራል ነገር ስለሆነ ያ ሲዝንም በደንብ ለመጠቀም አዲሽናሊ እዛ ሲዝን ላይ ኤምቪፒያችንን ቴስት ማድረግ ብቻ ሳይሆን አዲሽናል ለእኛ ዳታ ኮሌክሽን ኤምቪፒያችንን ዴቨሎፕ የምናደርግበት ሌላ ሞር ኦፖርቹኒቲዎች ሊኖሩ ስለሚችሉ ኔክስት አንድ ዊል ቢ ላይክ ማርኬቲንግ ላይ በደንብ የምናውለው እና እያንዳንዱ ተንቀሳቅሰን በተለያዩ አካባቢዎች ፊልድ ቴስት ኤምቪፒያችንን ማርኬት የምናደርግበትን ስለሆነ እሱን ኤክስፔክት እናደርጋለን። ኢን ዘ ኔክስት ይርስ ቱ ቢ ኦነስት በዚህ ደረጃ ኤአይ ላይ ወይም ደግሞ ዲፕ ገብቶ አግሪካልቸራል እንትን ላይ ኢትዮጵያ ላይ መስራት ከባድ የሚያደርገው ነገሩን መሬት አድርሶ ኤምቪፒ ቴስት ማድረግ ብቻ ሳይሆን ማርኬት ማድረግም አሁን ባለው ኮንቴክስት አስቸጋሪ ቢሆንም ፈርስት በደንብ ሙቪ እያደረግንበት ያለ ነው። በስታርታፕ ሌቭል የኛ ካምፓኒ ነው። ሶ ኔክስት ዊል ቢ ይሄን ነገር ተጠቅመን ናት ኦንሊ ሂር ኢን ኢትዮጵያ፣ ኢስት አፍሪካ አስፈላጊ ከሆነ ደግሞ ኢን ዘ ወርልድም በደንብ ፕሮዳክሽን ያለባቸው ኤሪያዎች ላይ ማርኬቱን ጆይን የምናደርግ ይሆናል። ፈርስት አስ ዊ ፕላንድ ኢንታየር የእኛን ጉዞ ወይም ደግሞ ተነስተን መድረስ የምንፈልግበትን አሁን ያልንሽን አቺቭ ለማድረግ ሁሌም የምንሄድበት መንገዶች አሉ፣ ፕላን የምናደርጋቸው ወዮች አሉ። ፈርስት ዋን ኢዝ ጃርቪ ወይም ደግሞ ይሄ ኢትዮጵያን ዲያስፖራ ትረስት ፈንድ አብሮ መሆኑ ወይም ደግሞ አጠገባችን መሆኑ ጀስት መንገዳችን ላይ ከኋላ ባክ የሚያደርገን ትልቅ ካምፓኒ እንዳደረገ ፊል ስለምናደርግ ጥሩ ነገር ይሆናል። ተጨማሪ ግን በዋነኝነት ስቲል አሁንም የሚቀሩን ነገሮች አሉ። በጣም ፕሮዳክቱን ማስፋት የምንፈልግ ከሆነ ትልቅ ስራዎች፣ ትልልቅ አክቲቪቲዎች ይጠበቅብናል። እነዛን አክቲቪቲዎች ስናደርግ አሁን ስቲል የሚጠበቅብን የፋይናንሻል ወጪዎች ይኖራሉ። እነሱን ኮንሲደር ማድረግ እንፈልጋለን፣ ወይም ደግሞ እነሱን ሰፖርት ብናገኝ ለእኛ ጥሩ ይሆናል። ሁለተኛ በዋናነት የምንፈልገው
ጉዟችን ላይ አንዳንዴ ነገሮች ሁሉ በራስ አይሆኑም፣ ወይም ደግሞ ራሳችን የምናደርጋቸው ነገሮች ደግሞ we need partners በጣም ፓርትነሮች እንፈልጋለን። አግሪካልቸራል ቴክኖሎጂ ላይ የሚሰሩ ትልልቅ ተቋማት አሉ። ትልልቅ ተቋማት በእኛ ላይ እምነት ኖሯቸው የሰራናቸውን እስካሁን የሄድንበትን ትራክሽን አይተው ከእኛ ጋር ፓርትነር ሆነው አብረው እንዲሰሩ እንፈልጋለን እና በመጨረሻም ደግሞ ወርዶ ማርኬት ከሆነ በኋላ እኛ ማርኬት አድርገን መተው ሳይሆን ሚሊየንስ ኦፍ ይወዛሉ በደንብ ኤክስፔክት የሚያደርጉ ጆብ ኦፖርቹኒቲ ምናምን የሚፈልጉ እነሱን ደግሞ ከኛ ጋር ሊንክ ሊያደርግ የሚችል አይነት ተቋሞች ካሉ እነሱንም ኤክስፔክት ማድረግ። በዚህ ጆርናችን ውስጥ ብዙ ሰዎች እስካሁን ሰፖርት ሲያደርጉን ነበረ። ማመስገን የምንፈልገው መጀመሪያ ኢትዮጵያ ዲያስፖራ ትረስት ፈንድ ኢትዮጵያን ላይ ያለውን ፖቴንሻል አምኖ ይሄን ነገር መጥቶ እኛ ላይ ፈንድ አድርጎ ያለንን ፖቴንሻል በአክሰሌሬተር ፕሮግራም ሰፖርት እያደረገን ስለሆነ ለማመስገን እንፈልጋለን። ኔክስት ስንነሳ ከዩኒቨርሲቲ ወይም ደግሞ ከሪሰርች ፖይንት ኦፍ ቪው የተነሳ ነው። ሪሰርች ስንሰራ የነበረው ጅማ ዩኒቨርሲቲ ነው። ጅማ ዩኒቨርሲቲ ውስጥ በኤአይ ዘርፍ ላይ የሚሰሩ አካዳሚሽንስ ወይም ደግሞ ሞር የጅማ ዩኒቨርሲቲ ኮምፒውቲንግ ፋካልቲ ላይ ያሉ ሰዎችን ማመስገን እንፈልጋለን። ከዛ ውጪ ኤኒ ኢንዲቪዥዋል ስቲል በእኛ ፕሮግረስ ውስጥ ወይም ደግሞ በእኛ ዴቨሎፕመንት ውስጥ ከጎናችን ሆነው ሲያግዙን የነበሩትን በሙሉ ማመስገን እንፈልጋለን።